ወደ ክርስትና ስንሄድ ጊዜ እግዚአብሔር ክርስቲያን ሆኑ ብሎ አዟል ወይ ነብያቶችን? በፍጹም የትኛውን ቦታ ላይ አላዘዘም። አንድ ነቢይ ተነስቶ ህዝቦቹን ክርስቲያን ሆኑ ብለዋል ወይ? በፍጹም አላሉ። እሺ ተውቴን ሁሉ አንድ የመጽሐፍ ቅዱስ ጸሐፊ አንድ ነቢይ እንዳው ጠቅሶ አከሌ ክርስቲያን ነበር ይሄ ነቢይ ያለበታለው? የለም። ታዲያ ከየት ይጀምራል ከተባለ ክርስቶስ ካረገ በኋላ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። ደቀ መዛሙርት የሚለው ማንን ነው? ክርስቶስ የመረጣቸው 12ቱ ላይ አይደለም፣ ከነዚያ ውጭ የሆኑ ናቸው። ታቸዋል አይደለ? ያም ሆነ ይህ እንዳጠቃላይ ተባሉ ይላል። ባዩ ማን ነው? አምላክ ነው ወይ? ላ አይደለም። ነቢያቶች ናቸው ወይ? አይደለም። ሰዎች ናቸው ተነስተው እናንተ ክርስቲያን ብለው ደቀ መዛሙርትን ጠራቸው። በዚያ ነው ለመጀመሪያ ጊዜ ደቀ መዛሙርትም ክርስቲያን ተባሉ በአንጾኪያ ይላል። ስለዚህ ይህ ነው። አምላክም አልደነገገውም፣ ነቢያትም አልደነገጉትም። ነቢያትም ክርስቲያን ናቸው ተብሎ የተገለጸበት ቦታም የለም እና ይህን ይመስላል። እሺ ይህን ላሳያችሁ ከይቅርታ ጋር ማስረጃ እንዲሆናችሁ ቃል በቃል እዚህ ጋር የሐዋርያት ሥራ እዚህ ጋር የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ምን ይላል? ያ ባርናባስም ሳውልን ሊፈልግ ወደ ጠርጤስ መጣ ይላል። ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። ክርስቲያን ተባሉ። እንደተቀራይ ዋናው ሀሳባችን ምን ነበር? አምላክ ሰይሟቸዋል ወይ? ክርስቲያን ሆኖ ብሎ አዟል ወይ? ላ የለም። ልክ እንዲሁ ደግሞ ነቢያቶች ክርስቲያን ሆኖ ብለዋቸዋል ወይ? አላሉ። ሰዎች ናቸው ይሄን አሏቸው። ምናልባት ኦርቶዶክስ ከሆንሽ አላውቅም፣ ምህረተአብ ቃል በቃል እኛ ክርስቲያን አይደለንም ይሄን ስም ጠላት ነው ያወጣልን እያለ ይናገራል። ጠላት ነው ያወጣልን ይላል። እንግዲህ ጠላቶች ናቸው ይህን ስያሜ የሰየሙት እያሉ ይናገራሉ ራሳቸው። እንዴት ነው አምላክ ባልደነገገበት ሃይማኖት ላይ ሊሆን የምችለው? ነገ እኮ ከአምላክ ፊት ነው የምቆመው። አምላክ አዞኛል ወይ? ቃል በቃል በቁርአን ላይ ሙስሊም ሁኑ ብዬ አዝዣለሁ እያለ ቃል በቃል ይነግረናል። ነቢያቶችም ቃል በቃል ህዝቦቻቸውን ሙስሊም ሆናቸው እንጂ እንዳትሞት እያሉ ሲያዟቸው እናያለን። ይሄ ነው የሰራሁት የመጨረሻ ቪዲዮ አለ። ይበልጥ ደግሞ ሄዳችሁ እዛ ብትመለከቱት ጥሩ ነው። ይሄን የተናገርኩት እዚያም ላይ ከልጅቱ የጠየቀችው ክርስቲያን ነች እና እስልምናና ክርስትና እያነጻጸርኩ ልክ እንደዚህ ነግሬያታለሁ። እሺ ሌላ ጥያቄ አለሽ? እሺ እስልምና ማለት ነው አሁን እንትን ስና ከእስማኤል በኋላ ነው ያለው እስልምና ይባላል። ከዚያ በፊት የት ነበረ? ላ ቅድም እንደነገርኩሽ ኖህ ቃል በቃል እኔ ሙስሊም እንደሆን ታዘዝኩ ይላል። እስማኤል ብቻ አይደለም አምላክ ቀደምት ነቢያትንም ያዘዛቸው በአንድ ሃይማኖት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አልአንቢያ ዲኑሁም ዋሂድ ይላሉ። ነቢያቶች ሃይማኖታቸው አንድ ነው አሉ። ያቸው ከአዳም ጀምሮ ከመጀመሪያው ጀምሮ እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ ሲያስነሳ ጊዜ ነቢያትን 2 መንገድ አልሰጣቸውም። አንድ መንገድ ነው ኢስላምን የሰጣቸው። አዳም የመጀመሪያው ነቢይ ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተጠይቀው هل كان آدم نبيا ተባሉ። አዳም ነቢይ ነበረን ሲባሉ نعم كان نبيا مكلما ብለዋል። አሁን እዚያውም አላህ ቃል በቃል ያናገረው ነቢይ ነው ብለው መስክረውለት። ስለዚህ ከአዳም ጀምሮ ነው አዳምን አላህ ሱብሓነሁ ወተዓላ ኪዳንን ያወረድኩለት የመጀመሪያው ሰው ብሎ ገልጾታል። የአላህ ኪዳን ኢስላም ነው። ወለቀድ አሂድና ኢላ አደመ ሚን ቀብል ይላል። ሙሐመድ ሆይ በእርግጥም ከአንተ በፊት ለመጀመሪያው ለአዳም ኪዳንን አውርጄለታለሁ እያለ ይናገራል። ይህን ይመስላል። አመሰግናለሁ።